እንብላ። ምሳ ልበላ ነው። ይሄ ምሳዬ ነው። ምሳ ነው የሚባለው ወይስ የመጨረሻ ምግብ? ዲጋቺ ይዛለኝ፣ ዮገርት አለኝ፣ የተቀቀለ እንቁላል አለኝ፣ ወተት አለኝ። ማን ነው? ውሃ አለኝ። ሰው እንብላ። ይሄ ለእናንተ ነው፣ ይሄ ላንቺ ነው። ራይዝ እና አትክልት አይ ነው ትጾማላችሁ። አይ አንደርስታንድ። ይሄን ከመብላታችን በፊት እስቲ እግዚአብሔርን ቃል እንብላ። ይሄንን ቅድሚያ እንብላ። ኦኬ ሌትስ ፑት ዲስ አሳይድ። ድምጽ ቢረብሽ ምናምን bear with me. Okay? now ጌታ ስም ቃሉን ከፍቻለሁ። እግዚአብሔር ይመስገን። ወደ ማቴዎስ ወንጌል መጽሐፍ ምዕራፍ 16 ቁጥር 24 ላይ ያለውን ሐሳብ ነው የምናወራው። አንድ ነገር ገረመኝ። አንድ ነገር I'm curious እና ዓለም እንደዚህ ብለው ተቀኙ። ዓለም 9 ናት። 10 ሞልቶ አያውቅም። ዓለም 9 ነው አሉ። ማለት 9ን ጌታ አምጥተው ነው። I'm just asking 10 ሊሞሉ እየታገሉ ነው። ኦኬ ይሙላላቸው። 10ም ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል ሉዓላዊ የሆነው አምላክ እግዚአብሔር ምን እንደሚል ታውቃላችሁ? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል። እግዚአብሔር ለኛ ራሱን ነው የሰጠን። ራሱን ደግሞ እንድንፈልገው ነው የፈለገው። እኔን መከተል የሚወድ ቢኖር ራሱን ሊሰጠን ነው። አሁን እኔን መከተል የሚወድ ቢኖር ግን ራሱን ይካድ፣ መስቀሉንም ተሸክሞ፣ መስቀሌን አላለም ኢየሱስ፣ መስቀሉንም ተሸክሞ የራሱን መስቀል። አያችሁ፣ ራስን መካድ መስቀል ነው ራሱ። ራስን ዲዛየር፣ የራስን ምኞት፣ የራስን መንገድ መካድ ራሱ መስቀል ነው። የራስ መስቀል ነው። በራስ ማስተዋል አትደገፍ አይደለም የሚለው። አሁን በዚህ ዘመን ያለው ትውልድ በቃ ቢዩ ነው። ኦኬ በቃ የራስህን ሁን፣ የራስህን መንገድ ተከተል፣ ሌላ ሰው እንዳትሰማ፣ አንተ በቃ በምታስበው መንገድ በዛ ሂድ ነው። ወደ እግዚአብሔር ቃል ስትመጡ፣ ራሳችሁን ለእግዚአብሔር ስትሰጡ ግን ራስን ካድ ብሎ ነው የሚጀምረው። ግን ምንድነው? በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ብሎ ይጀምራል ማለት ነው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይንስ ሰው ስለ ነፍሱ ቤዛ ምን ይሰጣል? ምንድነው ለነፍሱ ዋጋ የሚሰጠው? የነፍሱ ቤዛነት ነፍሱን እንዲያድን የሚከፍለው ነገር ምንድነው? ብሩን ነው? ወርቁን ነው? ዝናውን ነው? ሀብቱን ነው? ምንድነው ለነፍሱ ቤዛ የሚሰጠው ነገር? የሰው ልጅ ስለ ነፍሱ ቤዛ ምን ይሰጣል? አሁን ለነፍሱ ቤዛ መቀበል ያለበት፣ ማመን ያለበት ኢየሱስ ክርስቶስን ነው። መከተል ያለበት ኢየሱስ ክርስቶስን ነው። ኦኬ አሁን ይኸውላችሁ ዓለም ከዜሮ ጀምራ እኛ ዓለም ያገኘ